ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። መጀመሪያ ላይ እንዳያችሁት ነው እንግዲህ ዋንትያ ሰሞኑን በጣም በሚዲያ መነጋገሪያ ሆናለች ማለት ነው። እንግዲህ መጀመሪያ ላይ ስታወራ የነበረውና ኢቢኤስ ላይ ቀርባ ስታወራ የነበረውና አሁን ላይ እያለች ያለችው ግን በጣም የተለያየ ነው ማለት ነው። ማለት ተቸግራ ነው። በእርግጥ እኔ በሷም አልፈርድም። ምክንያቱም እሱ ምንም አልነበረውም፣ እሷ ምንም አልነበራትም። ስለዚህ ቤተሰቦቿ አላስጠጋ ብሏት ስለነበረ የተጠቀመችው አማራጭ ያ ነበረ ማለት ነው። እና እኔ እንደ ጥፋትም አልቆጠርኩባትም። ምክንያቱም እሱም ወጣት ስለነበረ እሷም እንደዛው። ግን ሆኖም መደበቅ አለባት ብዬ አላምንም። ያው እውነት መውጣቱ አይቀርምና ይሄ ነገር ደግሞ እንደዚህ እንዲሆን የተደረገበት ምክንያት በራሷ በገዛ እጇ ነው እንደዚህ የሆነችው ማለት ነው። እና ቲክቶክ ላይ ወጥታ የማይሆን ነገር ባታደርግ ኖሮ በእርግጥ ይሄ እውነታም አይወጣም ነበረ። ለምን ወጣ ማለት አይደለም፣ ግን ለሌላ ጊዜ ራሱ ለሰዎች ትምህርት ሊሆን ይችላል ብዬ አስባለሁ። ለምን ተረዳች ማለትም አልችልም። እንኳንም ተረዳች፣ እንኳንም አገዟት፣ እንኳንም ከዛ ችግር አወጧት ነው የምለው። ማለት እቺ ልጅ ገና አልጠነከረችውም፣ ልጅ ነች። በልጅነቷ ነው ልጅን ያገኘችው። ስለዚህ ፍቅረኛ ተብዬው ምንም ነገር እንደሌለው ነው እሷ የተናገረችው ማለት ነው። እና እሱ ብር ከሌለ ወደ እሷ እንደማይመጣ ነው። ነገር ግን ይዋደዳሉ፣ እሷም ትወዳለች፣ እሱም ይወዳታል ማለት ነው። ብቻ ጥሩ ነው። ለማንኛውም ደስ ይላል ማለት ነው። እና ያው የልጁ አባት ነው፣ የልጅ አባት ነው። ወደዋለሁ፣ በጣም ወደዋለሁ ብላለች። ለዚህም ነበረ ይመስለኛል እንግዲህ ከኢቢኤስም ራሴን ችዬ የራሴን ስራ ሰራለሁ ብላ የወጣችሁ። ያው ሰዎችም እሷም ስለሚወደዋት እና መጥፎ ቦታ ላይ እንዳትወርቅ ብሎ ነው እንደዛ ስመክሯት ስቆጧት የነበረው። ለጥፋትም አይደለም። ነገር ግን በጣም ከባድ ነው። በእንደዚህ አይነት ነገር መምጣት ነበረባት ብዬ እኔ አላስብም። በእርግጥ ዋሽታለች። ስለዚህ ወታ ህዝብን ይቅርታ መጠየቅ አለባት ብዬ ነው የማስበው እኔ እንደ አንድ ሰው ማለት ነው። እና ምክንያቱም ለሌላ ጊዜ ራሱ ብዙ የሚቸገሩ ሰዎች አሉ። ብዙ መረዳት የሚፈልጉ ሰዎች አሉና እንደዚህ አይነት ሰዎች ደግሞ ለእንደዛ አይነት ሰዎች እንቅፋት ይሆናሉ። እንዲሁም ደግሞ ለወደፊትም ሰው ለመርዳት እንዳያምን ያደርገዋል ማለት ነው። እና ያን ሰው እስከሚያጠና ድረስ እውነት ነው ውሸት ነው ብሎ እስከሚያጣራ ድረስ ያ ሰው ህይወቱ ራሱ ሊያልፍ ይችላል ማለት ነው። እና በእንደዚህ አይነት ሁኔታ በእርግጥ በጣም ዋሽታለች። ህዝብን ወታ ይቅርታ መጠየቅ አለባት ብዬ ነው የማስበው እኔ። ለምን ተረዳች ብዬ በፍጹም ምንም ነገር ልል አልችልም። ሴት ልጅ ነች። ልጅን ይዛ በእርግጥ መስራትን አትችልም ማለት ነው። እና በልጅነቷ ነው ልጅ ያገኘችው። አይደለም እንኳን በሷ እድሜ ቅርና ትልቆች ራሱ ልጅን ወልዶ ልጅን ይዞ ስራ መስራት አይችሉም። እና እንኳንም ተረዳች፣ እንኳንም ዛሬ ጥሩ ሁኔታ ላይ ደረሰች። እኔ በጣም ደስ ብሎኛል ስለተረዳችም። እኔ በፍጹም ቅር አላለኝም። ነገር ግን ለምን ህዝቡ መዋሸት ለምን አስፈለገ የሚለው ነውና ስጀመር እዚህ ሚዲያ ላይ ማለት እውነት ከወጣ በጣም ከባድ ነው። ደብቆ ሚዲያ ላይ መቅረብ በውሸት ሚዲያ ላይ መምጣት እጅግ በጣም ከባድ ነው በእውነቱ። እንዳያችሁት ነው። በፊት ላይ ሁሉም ሰው ከሷ ጋር አልቅሶ ነበረ። ብዙም ሰው ደግሞ እሷን ለመርዳት የረዱ ብዙ ሰዎች አግዟታልና ዛሬ ግን በእንደዚህ አይነት ነገር መምጣቷ እጅግ በጣም ከባድ ነው። እኔ የልጇ አባት ለምን ኖረ ወይም ደግሞ ለምን ትወደዋለች ማለት አይደለም። ለእሷ አስፈላጊ ነው፣ ለእሷም ሆነ ለልጇ ሲጀምር ማለት ነው። እና ልጇን ያለባት ያለማሳደግ ይረዳታል ማለት ነው። እና ብቻ በጣም ከባድ ነው ማለት ነው። እና ከሚላችሁ በላይ ማለት ነው። በዛ ቪዲዮ ባትመጣ ኖሮ፣ በቲክቶክ ባትመጣ፣ መጥፎ ስራ ባትሰራ ኖሮ ዛሬ ይሄው ነገር አይወጣም ነበረ። እውነትም ደግሞ እውነት እንኳንም ወጣ አርፋ ስራዋን ሰርታ ቢሆን ኖሮ ሰው ከተቸገረ ከችግር ውስጥ ከወጣ ቀጣይ ህይወቱን ማሳመር ነው እንጂ ወጥቶ መዝለል ምን ማለት አስፈላጊ ነው ብዬ እኔ አላስብም ማለት ነው። እና ይሁኝ ማለት በኋላ ደግሞ ደብቁ ሊመጣ ይችላል። እና በእርግጥ ልትወዶ ትችላለች፣ ሊወዳት ይችላል። ግን ይሄ ብር እስካላት ድረስ ከሷ ጋር ሊሆንም ይችላል። እስከ መጨረሻም ከሷ ጋር ሊሆን ይችላል ማለት ነውና ትናንትና ዞር ብሎ ያላየ ሰው
ዛሬ እንዋደዳለን ብሎ መምጣታቸው በጣም ከባድ ነው ማለት ነው። ሲጀመር መጀመሪያን ቀርቦ እሱ ራሱ ያለውን እውነታ መናገር ነበረባቸው ሁለቱም ማለት ነው። እሷም ሆነ እሱ መናገር ነበረባቸው። ይህን ያክል መዋሸት አያስፈልግም ነበረ። ለማንኛውም ዋንትያ ፍቅረኛ አላት ወይም ደግሞ ባለቤት አላት፣ የልጇ አባት አለ ማለት ነው። እስከ ዛሬ ከንግግሮቿ ውስጥ እውነት የሆነው ቤተሰቦቹ አንረዳም ያሉት ብቻ ነው እንጂ ሌላ የልጇ አባት እንዳለ ተናግራለች ማለት ነው። ስለዚህ አንዳንድ ሰዎች ደግሞ ይሄ ነገር እያስቆጣ ነው። በእርግጥ እውነት መደበቁ ለእሷ መፍትሄ ሆኖ ሊሆን ይችላል እና እንዲህ ነው ብላ ብትናገር ኖሮ ላይረዷትም ይችላል። ይሄን ያክል ሚዲያ ላይም ላትቀርብ ትችላለች፣ አይታወቅም። ለዛም ሊሆን ይችላል እሷ ትክክል ነኝ ብላን ይሆናል እየተናገረችው። ሆኖም ግን አሁን ላይ ህዝብን በጣም እያስቆጣ ነው ያለው ማለት ነው። እና እንግዲህ እዚህ ሚዲያ ላይ ሰው ጥፋት ካዩበትም ያጥባሉ፣ ያለቀልቃሉ፣ ይጨምቃሉ፣ ያሰጣሉ ማለት ነው። እና ይሄ የሚዲያ ህግ ነው ልበላችሁ ወይስ ምን ልበል? እና እንደዛ ነው ማለት ነው። ብቻ አጥቦ እያለቀለቋት እየጨመቁ እያሰጣት ነው ማለት ነው በዚህን ሰዓት እና በውሸቷ ምክንያት። ሆኖም እኔ ደስ ብሎኛል። እንኳንም ተረዳች። እንዲህ ሴት እኮ ነች፣ ሴት ነች። ቺ ህፃን ልጅን ይዛ ስራ መስራት የለባትም፣ ችላም አትሰራም። ስለዚህ እንኳንም ተረዳች፣ እንኳንም አለፈላት። እኔ ልል የምችለው ይሄ ነው እንጂ ሌላ ለምን ተረዳች አይደለም። ግን ለምን ዋሸች ነው። ሆኖም እሷ ምክንያት ሊኖራት ይችላል፣ የዋሸችበት ምክንያት ይኖራታል እና ይሄን ያክል ደግሞ ህዝብን ሊያስቆጣ አይችልም። ዛሬም ባጠፋችው ጥፋት ወጥታ ይቅርታ መጠየቅ አለባት ብዬ ነው የማስበው። በእርግጥ በጣም አጥፍተዋለች ማለት ለምን ተረዳች ሳይሆን ሚዲያ ላይ ወጥታ እንደዛ መሆኑ ትክክል አልነበረም እና ትናንትና ህዝብ ከሷ ጎን ነበረ። ስለዚህ በስራ ነው ማሳየት ያለባት እንጂ እንደዚህ ወጥቶ ሚዲያ ላይ መዝለል ምናምን ጥቅም አለው ብዬ እኔ አላስብም ማለት ነው። እና ሰው ልጅ ስለለበሰ ስለዘለለ ስለጨፈረ ተለወጠ ማለት አይደለም እና መጀመሪያ ህይወቷን ነው ማስተካከል ያለባት ብዬ ነው የማስበው እኔ። እና ዛሬ ለብር ሊሆን ይችላል ከሷ ጎን ያሉ ማለት ነው። ነገ ደግሞ ይሄ ብር ያልቃል። ይሄ ብር ሲያልቅ ሁሉም ሰው ደግሞ ሊርቃት ይችላል እና ዛሬ ላይም ሆኖ ጥንቃቄ ብታደርግ መልካም ነው። ይሄ ብር የማልቅ ሊመስላት ይችላል፣ ልጅነትም ስላላት ማለት ነው። ብቻ ሆኖም ፈጣሪ ልጇን ያሳድግላት። እንኳንም ተረዳች። ስለተረዳች እኔ በጣም ደስ ብሎኛል ስለተለወጠች።